ዛሬ የምንነጋገርበት ርዕስ ለምንድን ነው የምንጸልየው? ጸሎት የራሱ የሆነ ሕግ አለው? ወደ ማን ነው የምንጸልየው? ብዙ በህይወታችን እንዲህ አይነት ጥያቄዎች አሉ። ለምን እንጸልያለን? ወደ ማን ነው የምንጸልየው? ጸሎት የራሱ ሕግና ደንብ አለው? ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። እግዚአብሔርን ማዋራት ማለት ነው። እግዚአብሔር እራሱ ወደ እኔ ጩኽ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ብሏል። እግዚአብሔር ሰውን የፈጠረው ከእሱ ጋር ህብረት እንዲያደርግ ነው፣ ከእሱ ጋር አብሮ እንዲሆን። ስለዚህ እግዚአብሔር የፈጠረው የእኛ ማንነት እግዚአብሔርን ይፈልጋል። የምንፈልገው ደግሞ በጸሎት ነው፣ በፊቱ በመቅረብ እግዚአብሔርን ስሙን በመጥራት። እግዚአብሔር ደግሞ በምንጠራው ሰዓት ይገኛል። ጥራኝ እኔም እመልስልሃለሁ ብሎናል። ጸሎት ማለት ምንም አይነት ፎርሙላ የለውም። አንድ ሰው አባቱን ለማነጋገር ፎርሙላ አያስፈልገውም። አባቴ ብሎ ማናገር ይችላል። እኛም እግዚአብሔር አባታችን ነው። በልጁ በኢየሱስ ክርስቶስ በኩል የዘላለም ሕይወትን ከሰጠን በኋላ በልጁ በኢየሱስ ክርስቶስ በኩል ሞትን ሽሮ እኛን ከኃጢአት ቀንበር ከፈታን በኋላ እግዚአብሔርና እኛ አባትና ልጅ ሆነናል። ስለዚህ ኤኒታይም እግዚአብሔር እንደ አባትነቱ ልንጠራው ግድ ነው። እግዚአብሔርን በመጥራታችን ደግሞ ብለሲንግ አለው ወገን። እግዚአብሔር ይባርከናል። በጸሎት ቤት አስደስታችኋለሁ ብሏል። ማንኛውም ሸክማችንን፣ ማንኛውም ችግራችንን፣ ማንኛውም ጥያቄያችንን በእግዚአብሔር ፊት ማቅረብ ነው። እግዚአብሔር ደግሞ እንደ አባትነቱ፣ እንደ ለጋስነቱ፣ እንደ መልካምነቱ ከሱ የሆነውን በረከት ይሰጠናል። ለምን እንጸልያለን? ህብረት ለማድረግ ከእግዚአብሔር ጋር ህብረት ለማድረግ፣ እግዚአብሔርን ለማምለክ፣ እግዚአብሔርን ለማመስገን፣ እግዚአብሔርን በትልቅነቱ ለማየት እንጸልያለን። ነፍሳችንን ወደ እሱ ባነሳን ቁጥር የእግዚአብሔር ፕሬዘንስ ወደኛ ይመጣል። የእግዚአብሔር ህልውና ወደኛ ውስጥ ይመጣል። ነፍሳችንን ወደ እግዚአብሔር ባስጠጋን ቁጥር በጸሎት፣ በልመና፣ በምስጋና፣ በስግደት፣ በአምልኮ በእግዚአብሔር ፊት በሆን ቁጥር እግዚአብሔር ደግሞ ለእኛ የቀረበ ይሆናል፣ ለእኛ ይገለጣል። ማን ነው የሚጸልይ? ማን ነው መጸለይ ያለበት? ኤኒ ሂውማን ቢንግ፣ ማንኛውም ኃጢአተኛ ሁን፣ ያልዳንክም የዳንክም ሁን፣ ወደ እግዚአብሔር በቀረብክ ቁጥር እግዚአብሔር እየገለጠ የሚሄድ ነገር አለ። እግዚአብሔርን ስሙን በጠራው ቁጥር እግዚአብሔር የሚያሳይ ነገር አለ። በማንኛውም ጉዳያችን በእግዚአብሔር ፊት በቀረብን ጊዜ መልስ አለ። እዚህ ምድር ላይ ችግራችንን ይዘን ዳኞች ጋር እንሄዳለን መልስ ለማግኘት፣ ለዛ ለጥያቄያችን መልስ ለማግኘት እዚህ ምድር ላይ ላለ ጌታ ኢየሱስ ክርስቶስ ግን ምን አለ? አንዲት ድሃ መበለት ዳኛውን እንዲፈርድላት ሁሌ ትጨቀጭቀዋለች። እሱ ግን ምንም አልፈለገም መመለስ። ግን መጨረሻ ላይ ምን አለ? እቺ ድሃ መበለት ምንም እንኳ እግዚአብሔርን ባልፈራ ስለምትጨቀጭቀኝ እፈርድላታለሁ አለ። ጌታ ኢየሱስ ምን አለ? እንግዲያማ ለምርጦቹ ወደ እሱ ለሚጮሁ እግዚአብሔር እንዴት አይመልስም? ስለዚህ ጸሎት ማለት ከእግዚአብሔር ጋር ሪሌሽንሽፕ የምንፈጥርበት፣ ከእግዚአብሔር ጋር የምንገናኝበት፣ እግዚአብሔርን የምናመልክበት፣ ከእግዚአብሔር ጋር ግንኙነትና መሰማማት። እኛ እንናገራለን፣ እግዚአብሔር ይሰማል። እግዚአብሔር ደግሞ ለእኛ መልስ ይሰጣል። ስለዚህ ጸሎት በክርስትና ሕይወት ወሳኝ ነው። ለዛሬ ይሄን ነው የምለው። እግዚአብሔር ይባርካችሁ። ተባረኩ። ይሄን ነገር ከወደዳችሁት ሰብስክራይብ አድርጉኝ፣ ላይክ አድርጉት፣ ሼር አድርጉልኝ። ተባረኩ።